ሰላም ጤና ይስጥልን። ዕለታዊ ዜና ይዘን ቀርበናል። ከዜናው ጋር ደጀኔ ጉተማ ነኝ። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 44 መድረሱን የጤና ሚኒስቴር አስታወቀ። ሚኒስትር ዶክተር ሊያ ታደሰ የላቦራቶሪ ምርመራ ከተደረገላቸው 164 ሰዎች መካከል አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል ብለዋል። በቫይረሱ የተያዙት ግለሰብ የ65 ዓመት ሴት ኢትዮጵያዊት ሲሆኑ የዱከም ከተማ ነዋሪና የውጭ ሀገር የጉዞ ታሪክ የሌላቸው መሆናቸውም ተገልጿል። ግለሰቧ ተጓዳኝ ለሆነ በሽታ ወደ ሕክምና ተቋም ከሄዱ በኋላ የቫይረሱ ምልክት ስለታየባቸው ነበር ምርመራ የተደረገላቸው ተብሏል። የአሊባባ ፋውንዴሽን መስራችና ዋና ስራ አስፈጻሚ ጃክማ ለሁለተኛ ጊዜ የኮሮና ቫይረስ የመከላከያ ቁሳቁሶችን ለአፍሪካ ሀገራት መላካቸውን አስታወቁ። ቻይናዊው ቢሊዮነር ለአፍሪካ ሀገራት ያሰራጩት የሕክምና መረጃ ቁሳቁሶች መንገድ ላይ እንደሚገኙ በትዊተር ገጻቸው አስፍረዋል። ሁለተኛው ዙር ድጋፍ 500 የመተንፈሻ መሳሪያዎች፣ 200,000 የፊት መሸፈኛዎችና የሕክምና ሙሉ ልብሶች፣ 1 ሚሊዮን ናሙና መውሰጃ፣ 2,000 የሰውነት ሙቀት መለኪያና 500,000 ጓንቶች ለአፍሪካ ሀገራት መላካቸውን ገልጿል። የጃክማ ፋውንዴሽን ከዚህ በፊት የአፍሪካ ሀገራት የኮሮና ቫይረስ ወረርሽኝን ለመከላከል የሚያደርጉትን ጥረቶችን ለማገዝ የሚውል የቁሳቁስ ድጋፍ መላኩ ይታወሳል። በፍንፍኔ ከተማ አገልግሎት የሚሰጡ ታክሲዎች የሰው መቀራረብን ለመቀነስ ከመጫን አቅማቸው ግማሽ ብቻ እንዲጭኑ ተወሰነ። ይህንን ተከትሎም ተሳፋሪዎች እጥፍ እንዲከፍሉ መወሰኑን የፍንፍኔ ከተማ አስተዳደር ከንቲባ ጽሕፈት ቤት አስታውቋል። የአንበሳ አውቶቡስና ሸገር አውቶቡስ ደግሞ ያለምንም የዋጋ ጭማሪ 30 ሰው ብቻ እንዲጭኑ መወሰኑንም አስታውቋል። ውሳኔው ከማክሰኞ ጀምሮ ተግባራዊ እንደሚደረግ ከከንቲባው ጽሕፈት ቤት ያገኘነው መረጃ ያመለክታል። አትክልት ተራ ሲሰጥ የነበረው የግብይት አገልግሎት ወደ ጃን ሜዳ እንዲዛወር የፍንፍኔ ከተማ አስተዳደር በወሰነው መሰረት ጃን ሜዳን የማዘጋጀት ስራ መጠናቀቁን የከተማው አስተዳደር አስታወቀ። የከተማው አስተዳደር ምክትል ከንቲባ ታከለ ኡማ እንዳሉት የአትክልት ተራ ከማክሰኞ ጀምሮ ይዘጋል። በጃን ሜዳ በተዘጋጀው የአትክልት ግብይት ቦታ ስራ እንደሚጀምር ያስታወቁት ምክትል ከንቲባው ነጋዴዎችና በችርቻሮ ንግድ ላይ የተሰማሩ ዜጎች የህብረተሰቡን ጤና ለመጠበቅ የተወሰነውን ውሳኔ ማክበር እንደሚኖርባቸው አሳስበዋል። ውሳኔዎች ሁሉ በጥብቅ ዲሲፕሊን እንደሚመሩና ውሳኔውን ተግባራዊ በማያደርጉት ላይ እርምጃዎች እንደሚወሰድ የፍንፍኔ ከተማ አስተዳደር አመልክቷል። በዓለም ላይ በኮሮና የተያዙ ሰዎች ቁጥር ይህ ዜና እስከተጠናቀረበት ጊዜ ድረስ 1,300,000 ገደማ ደርሷል። በበሽታው የሞቱ ሰዎች ቁጥርም ጨምሮ ከ71,000 የሚበልጡ ደግሞ ሕይወታቸውን አጥተዋል። አዳና ተስፋዬ የዓለምን ውሎ ቃኝቷል። ምንም እንኳን ፕሬዝዳንቱ የቁጥር መቀነስ ጥሩ ምልክት እንደሆነ ቢናገሩም ወረርሽኙ በአሜሪካ ከፍተኛው ደረጃ ላይ እየደረሰ በመሆኑ ተጨማሪ ሞት ሊያጋጥም እንደሚችል አስጠንቅቋል። በመጪዎቹ ቀናት አሜሪካ የዚህን ወረርሽኝ ከፍተኛው ጉዳት ሊያጋጥማት ይችላል ሲሉ በጽሕፈት ቤታቸው በየዕለቱ በኮሮና ቫይረስ ላይ በሚሰጡ መግለጫ ላይ ተናግረዋል።
በፕሬዝዳንቱ ጋዜጣዊ መግለጫ ላይ የተናገሩት ዶክተር ቢርከስ ከበርካታ ሳምንታት በፊት ወረርሽኙ በተከሰተባቸው አካባቢዎች ያለው የበሽታው መስፋፋት የሚቀጥለው ሳምንት ሊረጋጋ እንደሚችል ተስፋ መኖሩን ተናግረዋል። ቀደም ሲል ለአጭር ጊዜ የሚቆይ ወረርሽኝ በጣም መጥፎ ነው ያሉት የፕሬዝዳንቱ ዋነኛ የጤና አማካሪ ዶክተር አንቶኒ ፋውቺ እንዲሁም ሌሎች ባለሙያዎች የፕሬዝዳንቱና የዶክተር የታያቸው ተስፋ ጋር አይስማሙም። ነገር ግን ዶክተር አንቶኒ ፋውቺ እንዳስጠነቀቁት ይህ ሳምንት በአብዛኞቹ አሜሪካውያን ሕይወት ውስጥ ከባዱና አሳዛኙ ሳምንት ይሆናል በማለት ለፎክስ ኒውስ የተናገሩት ደግሞ ዋነኛው ሐኪም ጄሮን አዳምስ ናቸው። አሜሪካ እስካሁን ድረስ ከ337,000 በላይ ሰዎች በበሽታው መያዛቸውንና ከ9,620 የሚያልፉ ሰዎች ደግሞ ሕይወታቸው ማለፉን ሪፖርት አድርጋለች። ይህም በዓለም ላይ ከፍተኛው በኮቪድ-19 የተያዙና የሞቱ ሰዎች ቁጥር ሆኗል። ኢንዶኔዥያ ከትናንት ጀምሮ ማንኛውም ሰው ከቤቱ ውጪ ሲንቀሳቀስ የአፍና የአፍንጫ መሸፈኛ እንዲያደርግ አዛለች። የአገሪቱ የጤና ባለስልጣናት እንዳሉት ከጤና ባለሙያ ውጪ ያሉ ሰዎች ከልብስ ጨርቅ የተሰራ መሸፈኛ እንዲያደርጉ የመከሩ ሲሆን ለሕክምና ባለሙያዎች ተብሎ የተዘጋጀ የኮሮና ቫይረስ ወረርሽኝን ለመከላከል እየሰሩ ላሉ የጤና ባለሙያዎች አገልግሎት ላይ ይውላል ብለዋል። በኢንዶኔዥያ በቫይረሱ የሚያዙ ሰዎች ቁጥር መጨመርና የሟቾች ቁጥር እያደገ መምጣት ሀገሪቱ ወረርሽኙን ለመቆጣጠር ያላትን አቅም ጥያቄ ውስጥ ጥሎታል። እስካሁን ድረስ መንግስት ይፋ እንዳደረገው ከ2300 ሰዎች በላይ በቫይረሱ ተይዘዋል። ኢንዶኔዥያ በርካታ ደሴቶች ያሏት ሀገር ስትሆን የኮቪድ-19 ምርመራን በማድረግ በኩልም ብዙ ይቀራታል ተብሏል። በኢንዶኔዥያ በቫይረሱ የተጠቁ ሰዎች ትክክለኛ ቁጥር ላይታወቅ ይችላል የሚል ስጋት ያለ ሲሆን የህሙማኑ ቁጥር ከዚህ ቀደምም ደካማ የነበረውን የጤና ስርዓቷን እንዳያደቅቀውም ተሰግቷል። ይህ በእንዲህ እንዳለ በአፍሪካ አህጉር ከ9400 የሚበልጡ ሰዎች በወረርሽኙ መጠቃታቸውን መረጃዎች ያመለክታሉ። በአሁኑ ወቅት በዓለም አቀፍ ደረጃ በኮሮና ቫይረስ የተያዙ ሰዎች ቁጥር 1 ሚሊዮን መብለጡን የሚያሳየው የጆን ሆፕኪንስ ዩኒቨርሲቲ መረጃ ከነዚህም ውስጥ 9400 የሚሆኑ በአፍሪካ አህጉር የሚገኙ ናቸው። በዓለም አቀፍ ደረጃ በቫይረሱ ህይወታቸውን ያጡ ሰዎች ቁጥር ከ69530 ሲበልጥ በአፍሪካ በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር 437 ተሻግሯል። በአፍሪካ ከ870 በላይ ሰዎች ደግሞ ከወረርሽኙ ማገገማቸውን ነው የዩኒቨርሲቲው መረጃ የሚያመለክተው። በአፍሪካ አህጉር ከ1655 በላይ በቫይረሱ የተያዙ ሰዎችን የያዘችው ደቡብ አፍሪካ ቀዳሚ ስትሆን በሀገሪቱ በኮሮና ቫይረስ ከተያዙት ውስጥ የ11 ሰው ህይወት ሲያልፍ 95 ሰዎች ማገገማቸውም ነው የተገለጸው። በአልጄሪያ ከ1320 በላይ ሰዎች በቫይረሱ ሲያዙ 152 ሰዎች ህይወታቸው አልፈዋል። ወደ ምስራቅ አፍሪካ ስንመጣ ኬንያ 122 ሰዎች በቫይረሱ እንደተያዙ ያስታወቀች ሲሆን ከእነዚህም 4 ሰዎች ሲያገግሙ 4 ሰዎች ደግሞ ህይወታቸው አልፈዋል። በጅቡቲ 59 ሰዎች፣ በኤርትራ 29 ሰዎች፣ በሶማሊያ 7 ሰዎች በቫይረሱ የተያዙ ሲሆን እስካሁን የተመዘገበ ሞት የለም ተብሏል። በአጠቃላይ እስካሁን በዓለም በኮሮና ቫይረስ ህይወታቸው ያለፈ ሰዎች ቁጥር ከ70,000 ገደማ መድረሱ የተገለጸ ሲሆን በፈረንጆቹ 2019 መገባደጃ ላይ በቻይና ሁዋን ግዛት የተከሰተው የኮሮና ቫይረስ የዓለም ስጋት መሆኑን ቀጥሏል። በመጨረሻም በጣሊያን ከ100 የሚበልጡ የጤና ባለሙያዎች ሀገሪቷን በገጠመው የኮሮና ቫይረስ ቀውስ ሳቢያ ህይወታቸውን ማጣታቸው ተገለጸ። ዴይሊ ሜይል እንደዘገበው በዚህ ወቅት 80 ሐኪሞችና 21 ነርሶች ህይወታቸውን አጥተዋል። 2 ነርሶች ደግሞ ራሳቸውን ማጥፋታቸው ተሰምቷል። በኮሮና ቫይረስ ክፉኛ በተጠቃችው ሎምባርዲ ግዛት በአንድ ሆስፒታል ውስጥ 300 የሚሆኑ የጤና ባለሙያዎች በበሽታው ተይዘዋል። በመላው ጣሊያን ደግሞ 12,000 የሆስፒታል ሰራተኞች በበሽታው መያዛቸው ተነግሯል። በጣሊያን ወደ 16,000 የሚጠጉ ሰዎች በኮሮና ቫይረስ ህይወታቸውን አጥተዋል። በዚህም ጣሊያን ከዓለም አንደኛ ደረጃ ላይ ትገኛለች። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊው ዜና በዚሁ አበቃ። መልካም ቆይታ።